እግዚአብሔር ሰዎችን ልጃችሁን ቀቅዬ አበላችኋለሁ ብሏል። ከየትኛው ላሳይሽ ምረጭ? እሱ ያለበትን ከየትኛውም ቀጥታ ኢየሱስ ክርስቶስ ልጃችሁን ቀቅዬ አበላለሁ ያልከውን አሳየኝ ዛሬ። ምረጭ፣ ከየትኛው አወጣሽ? ከነዚህ ደስ ካለክ እስኪ መጽሐፍ ቅዱስ ብለህ ካወራኸው አሳየኝ። ያው እሺ፣ ከዚህ ልጀምር። ያው ምክንያቱም ከዚህ ነው ቲክቲክ አድርገህ ያስቀመጥከው። ለዛ ነው ይሄ ምልክት አለ። ይሄ ሙላ ቢሆን ለዛ አቋም አያሳስብም። በልሽ በዚህኛው አወጣልሻለሁ። ከፈለግሽ በዚህ ይወጣልሻል። አሁን ታወጣልኛለህ። እሺ፣ ያው ላይ ማውጣት ትችላለህ። ትንቢተ ሕዝቅኤል ምዕራፍ 5። እሺ፣ ትንቢተ ሕዝቅኤል ምዕራፍ 5 እስኪ አንብቢልኝ። አንድ የራሴን ባይብል ልክፈት። ይቅርታ ይቻላል ወይ የቅድሟን ክፈትልኝ። እችኛዋን ችግር የለውም እንከፍታለን። እሷን ትንቢተ ሕዝቅኤል ምዕራፍ 5 እሺ፣ ምዕራፍ 5 ቁጥር 8 ላይ ያው እስቲ አንብቢ። ምንድን ነው የሚለው? ከጎዶሎ ነው የሚጀምረው ወይስ ከላይ ሙሉ? በዚህም ምክንያት ኢየሩሳሌም ያሉ በዚህም ምክንያት በኢየሩሳሌም ላይ ያሉ ወላጆች በእርግጥ ልጆቻቸውን ይበላሉ። አሁንም ምን ነው ያጨበጨብከው? በዚህም ምክንያት አለ በቁጣ ሳወርድባቸው በዚህም ምክንያት በኢየሩሳሌም ላይ ያሉ ወላጆች በእርግጥም ልጆቻቸውን ይበላሉ፣ ልጆቻቸውም ወላጆቻቸውን ይበላሉ። በዚህ አይነት ሁላችንም እቀጣለሁ፣ የተረፉትን በአራቱ ማዕዘናት እበትናቸዋለሁ ይላል። ከስር ምን ይላል? ስለዚህ ሕያው አምላክ እንደመሆኔ እኔ እግዚአብሔር የምለው ይህ ነው፣ ክፋትንና እርኩሰትን የተሞላበትን ነገር ሁሉ የምፈጽም የቤተ መቅደሴን በማርከሳቸው ምክንያት እኔ ያለ ምሕረት እንድትዋረዱ አደርጋለሁ። እዚህ ጋር ቁሚ አንዴ፣ ቆይ አንዴ፣ እዚህ ጋር ቁሚና አድራጊው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ምን አደረገ? ማንን የቀጣው? የኢየሩሳሌም ሕዝብ ሰዎችን። አዎ፣ ምን አደረጋቸው? በእኔ ቅጣት የተነሳ ልጆች እናቶቻቸውን ይበላሉ፣ ልጆች እናቶቻቸውን፣ እናቶች ደግሞ ልጆቻቸውን ይበላሉ። አላሁ አክበር አለይኪ ማሻአላ አለይኪ። እንዳታስወጣኝ እሺ። አቶች ማለት አንዴ በቃ ሃሌሉያ ማሻአላ አሜን። ቅድም ሰምታችሁ ከሆነ ምን ላይ ነው ብሉክ? ቆይ አንዴ እዚህ ጋር ቆይ አንዴ። እግዚአብሔር አያስበላም ስትል ነበር። ኢምራን ዋሽተሃል፣ ተናድጃለሁ ነበር። ግን ማሻአላህ በራሷ መጽሐፍ ቅዱስ እግዚአብሔር ሰዎችን ቀቅሎ እንደማያስበላ እንዳስበላቸውም አምናለች። በጣም አድርጌ አመሰግናለሁ ኢምራን። ይሄ የሚለው ደግሞ ብሉይ ኪዳን ላይ ነው። እሺ፣ ብሉይ ኪዳን ማለት ደግሞ ኢየሱስ ክርስቶስ ዋናው እግዚአብሔር አስበልቷል። በፈለገ ጊዜ ይሁን ዋናው ተበልቷል። እሺ፣ ትክክል ነህ። ኢየሱስ ክርስቶስ መስቀል ላይ ተሰቅሎ የብሉይ ኪዳንን ሙሉ ሕጎች ሽሮ በመስቀሉ ሙቶ አዲስ ኪዳን የተባለ መጽሐፍ ቅዱስን አዲስ ኪዳን ታውቃለህ አይደል? ብሉይ ኪዳንና አዲስ ኪዳን እንደሆነ አይደል ኢምራን? አዎ እናውቃለን። በቃ ይሄ የብሉይ ኪዳን የድሮ ኢየሱስ ክርስቶስ መጥቶ ለኛ ለሰዎች ከመሰቀሉና ከመሞቱ በፊት የነበሩትን ሕጎች እያመጣክ አታውራ። እኛ በአዲስ ኪዳን ኢየሱስ ክርስቶስ ለኛ ሲል ተሰቅሎልን በሰላም በጣም ድነን ተፈውሰን እሱን እየተከተልን ነው ኢምራን። ይሄ ደግሞ አንተን ምንም ሚነካክ ነገር አይደለም። ባይዘዌ ዳዋ ደግሞ ይሄ ደግሞ ላወራሽ አዳምጪ እሺ። በመጀመሪያ እሱ ራሱ ሰዎችን ሲያባላ ሰዎችን ሲያስቀቅል ከርሞ ቆይቶ አዲስ ኪዳን ላይ ከ2000 ዓመት በኋላ መጥቶ መልኩን ቀይሮ የፍቅር አምላክ ነኝ እወዳችኋለሁ ብሎ ቢሰቀል ይሄ አምላክ ትክክለኛ አምላክ አይሆንም። ለምን በብሎ አይደለም ዲግስ አይደለም እንዴ? ስለዚህ እግዚአብሔር ዋናው አስበልቷል። ሲያስበላ ቆይቶ መልኩን ቀይሮ ቢመጣ እኛ ምንም አያገባንም። ዋናው እንዳስበላ ያስበላው ኢየሱስ ክርስቶስ እንደሆነ ማመንሽ ነው። በጣም አድርጌ አመሰግናለሁ። ስለዚህ በመጽሐፍ እግዚአብሔር ሰዎች እርስ በርሳቸው እንዲባሉ ያደርጋል። 4 ነጥብ። ቀጥይ ደግሞ አንቺ